ኢየሱስ ካቦድ ሻዲላ ፕሮቬኒያ ማንቶ ክብር ይገለጥ። እግዚአብሔር ሆይ በመካከላችን መገኘትህ ይምጣ በኢየሱስ ስም። በልጆች መካከል እለፍ ተገኝ። እግዚአብሔር ሆይ በድንቅ በታምራት በማዳን ኃይልህ በመካከላችን እግዚአብሔር ሆይ እለፍ በኢየሱስ ስም። ያዘነ ልብ በኢየሱስ ስም ይጽናና። የታመመ በኢየሱስ ስም ይፈወስ። የደከመ በኢየሱስ ስም ይበርታ። ኃይል ያጣ እግዚአብሔር ሆይ ኃይል ያግኝ። ጉልበት ያጣ ዛሬ ጉልበቱ ይታደስ በኢየሱስ ክርስቶስ ስም። የጠላት አጀንዳ ውጊያ ሁሉ ከልጆች ህይወት ከእያንዳንዳችን ህይወት ከልጆቻችን ህይወት በክርስቶስ ጌታ ስም የተሰበረ ይሁን። ሟርታቸው፣ መተታቸው፣ ጥንቆላቸው ህዝብ ላይ የሚያደርጉት ክፋታቸው በክርስቶስ ጌታ ስም የፈረሰ ይሁን። ራጃማቶ ቬና ማዶላ ጀነሜት ሬቨኒና ማትሮ ጀነሜት ሬበዲና ማጋቶ ሚያግዙን ቅዱሳን መላእክቶች እግዚአብሔር ተዋጊ መላእክቶች በክርስቶስ ስም ይመደቡልን። አቴ ፕራቫኖ ሴደለ ባጃናቶ ራባጋና ማጁና ማትሬቤዲና ማጋቶ ኢየሱስ ስምን ጠራን። ኢየሱስ አዲማ ሮሴ ካባፋኑማ እባቡ ዛሬ ይወጋ በኢየሱስ ስም። ጊንጡ ዛሬ ይረገጥ በኢየሱስ ስም። መተት ሟርት በኢየሱስ ስም ይፍረስ። ካላቫዶ ሻማቲና ማቴነ መከንተረ በዲና ማጋዶ ህዝብን ያስጨነቀ ልጆችን ያስጨነቀ በኢየሱስ ክርስቶስ ስም የተደመሰሰ ይሁን። በጓዳችን በህይወታችን የሚዋጋን በኢየሱስ ስም የተመታ ይሁን። ልጆቻችንን የሚዋጋ በኢየሱስ ስም የተመታ ይሁን። ቤተ ክርስቲያንን የሚዋጋ በኢየሱስ ስም ይመታ። የቅዱሳንን ልብ ያዛለ የቅዱሳንን ጉልበት ያደከመ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ስም የተመታ የደቀቀ ይሁን። የጥልቅ አጀንዳ የክፋት ምክር በኢየሱስ ስም የፈረሰ ይሁን። ቫዶሪያ ቬናሴትራ ጀነማቶራ ላራባዲያ እግዚአብሔር ሆይ በጉልበት እግዚአብሔር ሆይ በኃይል እግዚአብሔር ሆይ በመርዳት ኃይል በልጆች መካከል በእኛ መካከል እንድትገለጥ እንጸልያለን። ዴኔኔኔኔ ስባቦችን እየቆራረጥክ በሽታን ህመምን እያስወገድክ ህዝብን ያስጨነቀውን እየመታ የጠላትን ጭንቅላት እያፈረስክ በኢየሱስ ስም የአባቶቻችን አምላክ በበረዶ ድንጋይ የእስራኤልን ጠላት ታባርር ትመታ ትገድል እንደነበር እንደዚሁ በእኛም ዘመን ህዝብን ያስጨነቀውን ልጆችን ያስጨነቀውን እያንዳንዳችን ያስጨነቀውን በበረዶ ድንጋይ እየመታ አናቱን እያፈረስክ ለህዝብ ሰላም ለህዝብ ደስታ ለህዝብ ረፍት እንድታረግ በኢየሱስ ክርስቶስ ስም እንጸልያለን። ሃሌሉያ። ኢየሱስ ማዴቬኒና ማንቶ ራስካታ ቬናሻ ደብሬቬኒና ማጋዶስ ሃሌሉያ። ኢየሱስ ጌታ ነው። የዲያብሎስንም ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ። እባቡን ጊንጡን እንረግጥ ዘንድ በክፉ ኃይል ሁሉ ላይ ስልጣን ተሰጠን። ራቴኬና ማዶስ የጠላትን እቅድ አጀንዳ በክርስቶስ ስም በተንኩት። ህዝቡን የሚያስጨንቀው በኢየሱስ ስም ይመታ። አዴና ማቶር የህዝብን ልብ ሊያሳዝን የወጣ በክርስቶስ ስም ይመታ። ኤላብሮቬኒያ ሰላም 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 ለልጆች ይሁን። ለእያንዳንዳችን ሰላም ይሁን። በቤታችን ሰላም፣ በልባችን ሰላም፣ በልጆቻችን ህይወት ሰላም፣ በቤተ ክርስቲያን ሰላም፣ በቤቶች ሁሉ ላይ ሰላም ይሁን። በክርስቶስ ስም ሰላምን እናውጃለን። ሃሌሉያ። ሬቤክሌሬቤዲያናስ አቤቱ እግዚአብሔር ሆይ በመካከላችን አንተ ስራ፣ አንተ በድንቅ ተመላለስ። ቃልን ግለጥልን፣ አብረህን ሁን። መንፈስ በሙላት ያለመከልከል ይስራ። በጌታ በኢየሱስ ስም ጸለይን። አሜን አሜን። ሃሌሉያ። ኦኬ ዛሬ እግዚአብሔርን ቃል ከኔ ጋር እናያለን። ማቴዎስ ምዕራፍ 9 ማቴዎስ ምዕራፍ ይሰማል? ኦኬ ማቴዎስ ምዕራፍ 9 ቁጥር 27 ላይ እንሄዳለን። ማቴዎስ 9:27 ሃሌሉያ። ሻማዶራ ባራካ ታራላራቦራ ባባዲያና ማስ ኢየሱስ ክርስቶስ ጌታ ነው። በዛ ላይ የሁለት አይነ ስውሮችን ታሪክ እንመለከታለን። ላንብበው። ማቴዎስ ወንጌል ምዕራፍ 9 ቁጥር 27 ኢየሱስም ከዚያ ሲያልፍ ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት። ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም
ይህንን ማድረግ እንድችል ታምናላችሁን? አላቸው። አዎን ጌታ ሆይ አሉት። በዚያም ጊዜም እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሰ፣ ዓይኖቻቸውም ተከፈቱ ይላል። ደግሜ ላንብበው። ኢየሱስ ከዚያ ሲያልፍ ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት። ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንድችል ታምናላችሁን? አላቸው። አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይናቸውን ዳሰሰ፣ ዓይኖቻቸውም ተከፈቱ። በዚህ ስፍራ ላይ እንደምናየው ይቅርታ፣ የሚያስተጋባ ድምፅ አለ። ባካችሁ ሚውት አድርጉት ፕሊዝ። ሚውት። ኦኬ ቴንክ ዩ። ባክግራውንድ እየሰጠ የራሴ ድምፅ እየደገመ ስለሚሰማኝ በጣም ዲስትራክት ያደርጋል። እዛ ነው። ማቴዎስ ምዕራፍ 9 ማለት ነው። በዚህ ስፍራ ላይ ሁለት አይነ ስውሮች ናቸው። መፈወስ ፈልገዋል። ወደ ኢየሱስ ክርስቶስ መጡ እና ኢየሱስ እንዲፈውሳቸው ኢየሱስ ወዳለበት ቤት ገቡ። ነገር ግን ኢየሱስ አንድ ጥያቄ ጠየቃቸው። ከመፈወሱ በፊት አንድ ነገር አላቸው። ይህን ማድረግ እንደምችል ታምናላችሁን? ጥያቄ ነው የጠየቃቸው። ታምናላችሁ ወይ? እኔ ልፈውሳችሁ እንደምችል፣ ፈውስን ላደርግላችሁ እንደምችል፣ ተአምራትን ማድረግ እንደምችል ታምናላችሁ ወይ? ከመፈወሱ በፊት ጥያቄ ጠየቃቸው። do you believe? ታምናላችሁ ወይ የሚል። እነሱም ይላል አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይናቸውን ዳሰሰ፣ ዓይኖቻቸውም ተከፈቱ ይላል። አሜን። ዛሬ የምንካፈልበት ርዕስ እንደ አባቶች ያለ እምነት ወይም faith like the fathers፣ እንደ አባቶች ያለ እምነት በሚለው ርዕስ ስር ነው የምንካፈለው። እምነት መጽሐፍ ቅዱስ ሲናገረን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ደግሞ ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል ይለናል ዕብራውያን 11 ላይ። ወደ ዕብራውያን 11 ልሂድና እዛ ላይ ስለ እምነት አንዳንድ ነገሮችን እንነጋገራለን። ከእግዚአብሔር ነገሮችን ሁሉ የምንቀበለው ኢቭን ደህንነታችን እንኳን በእምነት ነው። እምነት ዋና ነገር ነው። በክርስትና ሕይወት ዋና ከሚባሉት ነገሮች አንዱ ነው። ያለ እምነታችን እግዚአብሔርን ደስ ማሰኘት አንችልም። እምነት ከሌለን በእግዚአብሔር ፊት መቆም አንችልም። እምነት ከሌለን ከእግዚአብሔር ዘንድ ምንም አይነትን ነገር መቀበል አንችልም። ስለዚህ ነው ዕብራውያን 11 ላይ እምነት ይላል ተስፋ ስለምናደርገው ነገር የሚያስረግጠን ነው። ላንብብላችሁ። ዕብራውያን 11 እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት ምንድን ነው? ተስፋ ስለምናደርገው ነገር የሚያስረግጥ ነው። የማናየውን ነገር የሚያስረዳ ነው ይላል። ቁጥር 4 ላይ ዝቅ ብለን ስንመለከት አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ሰው አንድን ነገር ራሱ ለእግዚአብሔር የሚያደርገው ከእምነት የተነሳ ነው። እምነት ከሌለው ለእግዚአብሔር ራሱ የሚያቀርበው መስዋዕት በእግዚአብሔር ፊት ተቀባይነት አያገኝም። ለዚህ ነው እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ አልተመለከተም የሚለው። አቤል በእምነት ነው ወደ እግዚአብሔር መስዋዕቱን ያቀረበው። ስለዚህ ሞቶም ሳለ እስካሁን በመስዋዕቱ ይናገራል ይላል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። በምኑ? ሄኖክ በምኑ እግዚአብሔርን ደስ አሰኘ? በእምነቱ። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ቁጥር 11 ላይ ስንመለከት ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመጸነስ በእምነት ኃይልን በእምነት አገኘች ይላል። ስለዚህ ወገኖቼ እግዚአብሔር እሱ ላይ እንድንታመን እሱ ላይ እንድንደገፍ ይፈልጋል። ፈውስን ከእግዚአብሔር የምንቀበለው በእምነት ነው።
የተስፋ ቃላችን ከእግዚአብሔር የምንቀበለው በእምነት ነው። ድል የምንነሳው በእምነት ነው። ከእግዚአብሔር ጋር በአጠቃላይ መራመድ የምንችለው በእምነት ነው። እምነት ከሌለ ለመንፈሳዊውን ነገር ለመጓዝ መንፈሳዊውን ህይወት ለመኖር ከባድ ይሆንብናል። ምክንያቱም እምነት መንፈሳዊ አይን ነው። ተስፋ የምናደርገውን ነገር የሚያስረግጥልን ነገር ነው። የማናየውን ነገር የሚያስረዳ ነው። አንድን ነገር ካላያችሁት እንዴት ትረዱታላችሁ? አንድን ነገር ለመረዳት ብዙ ጊዜ በተፈጥሮ ማየት ያስፈልገናል። እምነት ግን ሳናይ ያላየነው ነገር እንዲገባን ያላየነውን ነገር እንድንረዳ የሚያደርገው እምነት ነው። አሜን ሃሌሉያ። ማራሻ ካታራዲያስ። ስለዚህ በእምነት ይላል ዕብራውያን 11 ላይ ሊድና ቁጥር 32ን ደግሞ እናንብብ። ቁጥር 32 ምን ይላል? እነርሱ በእምነት መንግስታትን ድል ነሱ። ኦኬ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ ይላል። ስለዚህ በእምነት ምን አደረጉ? በእምነት መንግስታትን ድል ነሱ። በእምነት ጽድቅን አደረጉ። በእምነት የተሰጠውን የተስፋ ቃል አገኙ። በእምነት የአንበሶችን አፍ ዘጉ። በእምነት የእሳቱን ኃይል አጠፉ። በእምነት ከሰይፍ ስለት አመለጡ። በእምነት ከድካማቸው በረቱ። በእምነት በጦርነት ኃይለኞች ሆኑ። በእምነት የባዕድ ጭፍሮችን አባረሩ። እንዴት ነው በጦርነት ኃይለኛ ምን ሆነው ወገኖቼ? በእምነት የአንበሳውን አፍ ሊውጠን የሚያስፈራራውን የምንዘጋው እንዴት ነው? በእምነት የእሳቱን ኃይል እንዴት ነው የምናጠፋው? በህይወታችን ላይ ብዙ እሳቶች ሲነሱ ከቀኝ ከግራ ከተለያየ አቅጣጫ እሳቶች ሲነሱ መጽሐፍ ቅዱስ እንዴት አጠፉት ይለናል? የእሳቱን ኃይል በእምነት ሃሌሉያ። ከሰይፍ ስለት ከተነሳብን ነገር ሊገለን ከሚፈልገው ሊውጠን ከሚፈልገው እንዴት ነው የምናመልጠው? በእምነት ከሰይፍ ስለት አመለጡ። ከድካማችን እንዴት ነው የምንበረታው? በእምነት ከድካማቸው በረቱ። በእምነት መንግስታትን ድል ነሱ። ከነሱ የበረቱትን ነገሮች ያሸነፉት በእምነት ነው። ጽድቅን ያደረጉት ታምነው ነው። እግዚአብሔርን በጽድቅ ህይወት የኖሩት እንዴት ነው? በእምነት። የተሰጣቸውን የተስፋ ቃል የወረሱት እንዴት ነው? በእምነት ነው ይለናል። የባዕድ ጭፍራ እንዴት ነው ያባረሩት? በእምነት። የሞተውን እንኳን በትንሣኤ ያገኙት ሙታን የተነሱላቸው እንዴት ነው? በእምነት። ሃሌሉያ። ከፍ ብለን ቁጥር 30 ላይ ስናነብ እንደዚህ ይላል፣ የኢያሪኮን ቅጥር 7 ቀን ከዞሩት በኋላ በእምነት ወደቀ። ኢያሪኮ እንዴት ወደቀ? አላሳልፍ ያላቸው፣ አላስኬድ ያላቸው፣ አላሻግር ያላቸው ነገር እንዴት ወደቀ? በእምነት ወደቀ ይለናል መጽሐፍ ቅዱስ። በእምነት ሃሌሉያ። አጥፊው ሲመጣ የበኩር ልጆችን እንዳይነካ ፋሲካውን ቁጥር 28 ደምን በመርጨት በእምነት አደረገ። አጥፊ እንዳያጠፋቸው ሞት ሲያልፍ እነሱ ጋር እንዳይገባ በእምነት ደም መርጨትን አደረጉ። ስለዚህ በእምነት ተጠበቁ አባቶቻችን። በእምነት መንግስታትን ድል ነሱ። በእምነት ከድካማቸው በረቱ። በእምነት በጦርነት ኃይለኞች ሆኑ። በእምነት የባዕድ ጭፍሮችን አሳደዱ። በእምነት የአንበሳውን አፍ ዘጉ። በእምነት የእሳቱን ኃይል አጠፉ። ሃሌሉያ። ዛሬ እንደዚህ እንደ አባቶቻችን ያለ እምነት በእኛም ውስጥ እንዲፈጠር የእግዚአብሔር ፈቃድ ነው። አሜን። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል እየደጋገምን ስንሰማ፣ የእግዚአብሔርን ቃል እየደጋገምን በህይወታችን ላይ ኮንፌስ ስናደርግ፣ ስናውጀው፣ ስንናገረው፣ የእግዚአብሔርን ቃል ስናሰላስለው እምነት በውስጣችን ዴቨሎፕ ይሆናል። ሃሌሉያ። ይህ እምነት ደግሞ ፉሊ ዴቨሎፕ ሲሆን በውስጣችን የእሳቱን ኃይል ያጠፋል ወገኖቼ። ኢያሪኳችንን ያፈርሰዋል። አሜን ሃሌሉያ። የከበደንን ነገር ድል እንድናደርግ ያደርገናል። ተስፋ ቃላችንን እንድንጨብጠው እንድንወርሰው የሚያደርገን እምነት ነው። ሃሌሉያ።
ከክፉ የሚያስመልጠን አጥፊውን የሚያጠፋልን እምነት ነው። ስለዚህ እግዚአብሔር በእምነት እንድንኖር ይፈልጋል። ማርቆስ ምዕራፍ 9 ከቁጥር 23 እስከ 24 ላይ ያለው ያ ልጁ የታመመበት አባት ልጁ እየጣለው የሚጥል በሽታ ኖሮት እየተቸገረ ወደ ደቀ መዛሙርቱ አመጣቸውና እነሱ ሊፈውሱት አልቻሉም። ከዛ ጌታ ኢየሱስ መጣ ማርቆስ ምዕራፍ 9 ላይ እና አባትየው ምን አለው ለኢየሱስ? ቢቻልህ አለው። ቢቻልህ ልጄን ልትፈውስልኝ ትችላለህ ብሎ ጠየቀው። ቢቻልህ ኢየሱስ ምን አለው? ቢቻልህ ትላለህ አለ። ለሚያምን ሁሉ ይቻላል። ለማን ነው ሁሉ የሚቻለው? ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ አለ። አምናለሁ፣ አለማመኔን እርዳው አለ። የኢየሱስ መልስ ምንድን ነበር? ቢቻልህ ትላለህ? ለሚያምን እኮ ሁሉ ይቻላል። ከዛ አባትየው ጮኸ፣ አምናለሁ አለ። ጌታ ሆይ አምናለሁ፣ አለማመኔን እርዳው አለ። ማቴዎስ ምዕራፍ 17 ላይ ከቁጥር 20 እስከ 21 እንደዚህ ይላል፣ እውነት እላችኋለሁ የሰናፍጭን ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ምን ቢኖራችሁ? የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ተራራ የሆነውን ነገር ከዚህ ተነስተ ተነቀል ብትሉት ይሆናል፣ የሚሳናችሁ ነገር የለም ይላል። ሃሌሉያ ሃሌሉያ። ዛሬ ይሄ የእምነት መንፈስ በኢየሱስ ክርስቶስ ስም ያግኘ። አሜን ሃሌሉያ። ማራሃ ካባራዲያ ዘፍጥረት ምዕራፍ 18 ላይ እንሄዳለን። ዘፍጥረት ምዕራፍ 18 ላይ የአብርሃምና የሳራን ታሪክ እናያለን። በመምሪያ አድባር ዛፍ አብርሃም በተቀመጠበት ጊዜ እግዚአብሔር ምን ይላል? ተገለጠለት ይላል። እግዚአብሔር ከተገለጠለት በኋላ ወደ ቤቱ ገባ። አብርሃም ይላል ሊያስተናግዳቸው ተጣደፈ። ዋካቸው አለ። ኦኬ ላንብበው። ዘፍጥረት ምዕራፍ 18 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህ አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች እረፉ። ቁራሽ እንጀራ ላምጣላችሁ፣ ልባችሁን ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ እንደዛ ያለ አብርሃም ወደ ቤቱ አስገባ፣ እግዚአብሔርን አስተናገዳቸው። ከዛ ቁጥር 9 ላይ ምን አሉት? እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳና ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምና ሳራ በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በእውኑ እወልዳለሁን ስትል ሳራ ለምን ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ቁጥር 14 ምን ይላል? በእውኑ ለእግዚአብሔር የሚሳነው ነገር አለን? እየጠየቀ ነው። እዛ ጋር ማቴዎስ ወንጌል ላይ ጌታ ኢየሱስ ጠየቃቸው እነዛን ሁለቱን እውሮች፣ ልፈውሳችሁ እንደምችል ታምናላችሁን አለ። እዚህ ጋር ደግሞ እግዚአብሔር ለአብርሃም ሲገለጥለት እንደገና ጠየቀው፣ በእውኑ ለእግዚአብሔር የሚሳነው ነገር አለን? ሁልጊዜ እግዚአብሔር ወደኛ መጥቶ ይጠይቀናል። ላደርግ እንደምችል ታምናላችሁ? ሚሳነኝ ነገር እንደሌለ ታምናላችሁ? ከዘፍጥረት እስከ አዲስ ኪዳን ድረስ የእግዚአብሔር ጥያቄ ሁሌ ወደ ሰዎች ሲመጣ ይሄ ነው። ዱ ዩ ቢሊቭ? ማድረግ እንደምችል ታምናላችሁ ወይ? አቅሙ እንዳለኝ፣ ችሎታው እንዳለኝ፣ ልፈውስ እንደምችል፣ ላድን እንደምችል፣ ላሻገር እንደምችል፣ ነፃ ላወጣ እንደምችል፣ ነገር ልለውጥ፣ ታሪክ ልለውጥ እንደምችል ታምናላችሁ ወይ? ሁል ጊዜ እግዚአብሔር ወደ ሰው ልጅ ሲመጣ ይህንን የእምነት ጥያቄ ይጠይቃል። በእውነት ታምናላችሁ?
በእውነት ለኔ የሚሳነኝ ነገር እንደሌለ ትረዳላችሁ፣ ታውቃላችሁ፣ ታምናላችሁ። ሁል ጊዜ እግዚአብሔር የሚጠይቀው ጥያቄ በዘመናት ሁሉ ይሄንን ነው። የሰው ልጅስ በመጣ ጊዜ እምነትን ያገኝ ይሆን ይላል ሉቃስ 18 ላይ። ስለዛችን መበለት ሁል ጊዜ እየመጣች ከባላ ጋር ይፍረድልኝ ትለው ነበር። ዳኛው ይላል ምን አይነት ባህሪ ነበረው? እግዚአብሔርን የማይፈራ ሰውን የማያፍር ነበር ይላል። ነገር ግን ሁሌ ስለምትጠይቀው ከጥያቄዋ የተነሳ ፈረደላት። ከዛ ጌታ ኢየሱስ ምን አላቸው ሲያስተምራቸው? ይህ አመፀኛ ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት በፊቱ ለሚጮሁ ምርጦቹ እንዴት አይፈርድላቸውም? ፈጥኖ ይፈርድላቸዋል ይልና ከዛ በኋላ እዚህም ጥያቄ ይጠይቃል። ነገር ግን የሰው ልጅ በመጣ ጊዜ እምነትን ያገኝ ይሆን ወይ? ሁሌ ጌታ ኢየሱስ ክርስቶስ ወደ ሰው ህይወት ሲመጣ እምነትን ይጠይቃል። ያ የመቶ አለቃው ብላቴናው ታሞበት ወደ ኢየሱስ ክርስቶስ መጣ እና ብላቴናዬን ፈውስልኝ ሲለው ኦኬ ቤት መጥቼ ፈውሳለሁ ሲለው ኖ አለው መቶ አለቃው። ኖ እዚህ ሆነ ቃል ብቻ ተናገር ብላቴና ይፈወሳል አለ። ኢየሱስ ስለ እምነቱ ይላል ተደነቀ። በእስራኤል እንኳን አላቸው እንዲህ አይነት እምነት አላገኘሁም። ያ የመቶ አለቃ ስለሆነ ኦቶሪቲ ስለገባው እምነቱ አመነ። እኔ እንኳን የበታች አለኝ ያለው ሂድ ስለው ይሄዳል፣ ና ስለው ይመጣል። ምን እያለው ነው? አንተ ባለስልጣን ነህ እያለው ነው። እኔ የበታቾችን ማዝ ከሆነ በሽታ ላንተ የበታችህ ነው፣ ታዘዋለህ እንደፈለክ እያለው ነው። ስለ እምነቱ ተደነቀ። እንዳመንክ ይሁንልህ አለው። ያቺ ሴት መታ 12 ዓመት ደም ይፈሳት የነበረች መታ የልብሱን ጫፍ ስትነካ ኃይል ከሱ ውስጥ ወጣ። ለምን? በእምነት ነበር የነካችው። በእምነት ነበር ጨርቁን የያዘችው። ከዛ ምን አላት? ልጄ ሆይ እምነትሽ አድኖሻል። ሁል ጊዜ ስታዩት የተፈወሱ ሰዎችን ስታዩዋቸው እግዚአብሔር ተአምራትን ያደረገላቸውን ስታዩ የእምነት ዲስከሽን እዛ ጋር አለ። እንዳመናችሁ ይሁንላችሁ፣ ወይ እምነትሽ አድኖሻል፣ ወይ ታምናላችሁ ወይ የሚል ጥያቄ አለ ሁል ጊዜ። ለምን? ዕብራውያን እንደሚነግረን ያለ እምነት የእግዚአብሔርን ነገር መቀበል አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እግዚአብሔር ከኛ እምነትን ይፈልጋል፣ እንድናምነው፣ እንድንደገፍበት፣ እንድንተማመነው፣ ሊፈውስ እንደሚችል፣ ሊያድን እንደሚችል፣ ነፃ ሊያወጣ እንደሚችል፣ ነገር ሊቀይር እንደሚችል፣ የሚሳነው ምንም ነገር እንደሌለ ያንን እምነት ውስጣችን እግዚአብሔር ከኛ ሊያገኝ ይፈልጋል። ስለዚህ ወደ እያንዳንዳችን ሲመጣ ጌታ ኢየሱስ ቀድሞ እንደጠየቀው ነው አሁንም የሚጠይቀን። ታምናላችሁ ወይ? ማድረግ እንደምችል ታምናላችሁ ወይ? መፈወስ እንደምችል ታምናላችሁ ወይ? የሞተውን ላስነሳ እንደምችል ታምናላችሁ ወይ? ልታደግ እንደምችል ታምናላችሁ ወይ? የሚሳነኝ ነገር እንደሌለ ታምናላችሁ ወይ? ከዛ እነዛ አይነ ስውሮች ምን አሉት? አዎን ጌታ ሆይ እናምናለን አሉት። ከዛ አይናቸው በራ፣ ተፈውሰው ሄዱ። እዚህ ይህንን ምላሽ ጌታ ኢየሱስ ዛሬ እኛ ምን እንድንሰጠው ይፈልጋል? አዎን እናምናለን እንድንለው፣ ወይም እንደዛ አባት እንድንጮህ እባክህ ጌታው ያለማመኔን እርዳ እንድንለው ይፈልጋል። አሜን ሃሌሉያ ሃሌሉያ። ማራካድ ጨርሻለሁ መልእክቴን። በቃ ይሄንን ነው ዛሬ ውስጥ ያለው መናገር የፈለኩት። ጥቂት ደቂቃዎች እንጸልያለን። እምነትን ውስጣችን እግዚአብሔር ዴቨሎፕ እንዲያደርግ፣ እምነት በውስጣችን እንዲዘራ፣ አምነን መውረስ እንድንችል፣ አምነን ከእግዚአብሔር ዘንድ መቀበል እንድንችል፣ በእምነት መቆም እንድንችል፣ በእምነት ድል መንሳት እንድንችል፣ በእምነት የአንበሶችን አፍ እንድንዘጋ፣ በእምነት የእሳቱን ኃይል እንድናጠፋ፣ በእምነት የተስፋ ቃላችንን እንድንወርስ፣ በእምነት ፈውሳችንን እንድንቀበል፣ በእምነት ነፃነታችንን እንድናገኝ። አሜን ሃሌሉያ። በእምነት ታሪክ እንዲለወጥ ዛሬ እንደ አብርሃም እናስተናግደዋለን። እግዚአብሔርን በመምሪያ አድባር ፊት ሲያገኘው እባክህ አትለፈኝ፣ ወደ ቤቴ ግባ አለው። ግባ። አንተ ስትገባ ፈውስ ይመጣል። አንተ ስትገባ ያ ያስገባው እግዚአብሔር በቤቱ ያስተናገደው እግዚአብሔር የዘመናት ታሪኩን መለሰለት። አሜን። የዘመናት ቀንበሩን ሰበረለት። ዛሬም እግዚአብሔርን ወደ ልባችን እያስገባን፣ ወደ ውስጣችን እያስገባን ፈዋሽ እንደሆነ፣ ቀንበር የሚሰብር እንደሆነ እያመንን እንጸልያለን። አሜን። ጥቂት ደቂቃ ከኔ ጋር እንጸልያለን። ሃሌሉያ
O Ramanana Shekapatoria, Ramane Kelo Pravena, Sekele Bardo Sida La Bardo Centro Dianama. O Krabadina Magado Shade Provenia Manturorobo Centra Borababa Sababa. አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ አንዱ የእምነት መንፈስ ስላለን እናምናለን፣ ደግሞ እንናገራለን። ሁሉን ቻይ እንደሆንክ እናምናለን። ፈዋሽ እንደሆንክ እናምናለን። ሁሉን ታደርግ ዘንድ ቻይ እንደሆንክ እናምናለን። እግዚአብሔር ሆይ የሚሳን ነገር እንደሌለ እናምናለን። ሃሌሉያ። በእምነታችን እግዚአብሔር ሆይ ወደፊት እንቀርባለን። ባዶአችንን አንመጣም። ወደ አንተ ፊት እግዚአብሔር ሆይ እምነትን ይዘን እንመጣለን። ኦ በአንተ ላይ በመደገፍን ይዘን እንመጣለን። ችሎታህን አምነን ወደ አንተ እንመጣለን። ሃሌሉያ። ዛሬ እግዚአብሔር ሆይ ኢያሪኮአችን በእምነት ይውደቅ ጌታ ሆይ። ዛሬ ያስጨነቀን ነገር በእምነት በኢየሱስ ስም ከህይወታችን ላይ ይንከባለል። ዛሬ በሽታ በእምነት ከህይወታችን ላይ ይራገፍ። ዛሬ ከበበን ሁሉ በእምነት ድል ይነሳ በኢየሱስ ስም። ኦ ዛሬ የእሳቱ ኃይል በእምነት ይጥፋ በኢየሱስ ስም። ዛሬ አንበሶቹ አፍ በኢየሱስ ስም በእምነት ይዘጋ ጌታ ሆይ። ዣላቫዶ ዣቫዶ ዣቫዶ ዛሬ የሞተው ነገር እግዚአብሔር ሆይ በእምነት ይነሳ። ካቫዶራ ሴንዶራ ባባሴ ኢየሱስ ጌታ ነው። ሌቬኒያስ እንደ አባቶቻችን ያለ እምነት እግዚአብሔር ሆይ ዛሬ ይግባብን። ማመን አቅቶን ከሆነ እግዚአብሔር ሆይ ይቅር በለን፣ አለማመናችንን እርዳ። ማራ ካላቫዶ ራሳ ታቬና ማዶ ዣቫዶ ራባባ ሴክሬቤዲና ማጋዶስ ኢየሱስ ካቫዶራ 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 ሮሴንቶራ ላራባ ሴንቴሬዲያስ እግዚአብሔር ሆይ አምነን የተስፋ ቃላችንን መውረስ ይሁንልን። ሃሌሉያ። ሮዶቬና 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 በእምነት መንቀሳቀስ ይሁንልን። በእምነት ካንተ መቀበል ይሁንልን። በእምነት ድል መንሳት ይሁንልን። ኦ የአባቶቻችን እምነት እኛንም ያግኘን። የነ አብርሃም እምነት እግዚአብሔር ሆይ የነ ዳንኤል እምነት የአንበሳውን አፍ የዘጋው ዛሬም ያ እምነት ውስጣችን ይግባ። ሃሌሉያ ሃሌሉያ። ያ ባህርን የከፈለ እምነት እግዚአብሔር ሆይ ያ ኢያሪኮን የጣለ እምነት እኛ ውስጥ ይግባ በኢየሱስ ስም። ላቫኖስ 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 ማራቫኖስ ሻዳቬና ማቶ ራቢስ ካታቫኖስ ሳታርዲቤ ራሳን ቴሌቬኖስ ትራቮና ማሳ አለማመን ዛሬ ከኛ ይንከባለል በኢየሱስ ስም። ጥርጥር ዛሬ በኢየሱስ ስም ከኛ ይንከባለል። የእግዚአብሔር ቃል እንደሚል የሚጠራጠር ሰው ግን በንፋስ እንደሚወዛወዝ ማዕበል ይመስላል ይላል ቃል። እግዚአብሔር ሆይ እንደዛ መሆን አንፈልግም። በንፋስ እንደሚወዛወዝ ማዕበል አንዴ አምናለሁ፣ አንዴ አላምንም፣ አንዴ ይሆናል፣ አንዴ አይሆንም በሚል መንፈስ መኖር በኢየሱስ ስም ያብቃ። እግዚአብሔር ሆይ በእምነት መራመድ ይሁን። ሁሉን ታደርግ ዘንድ ቻይ እንደሆንክ አምነን ኡራታካቲያ ኢዮብ እንዳለ ተከራክሮ መጨረሻ ላይ ተረታና እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ ነህ አለው። ሐሳብህ ይከለከል ዘንድ ከቶ እንደማይቻል ተረዳው። ኦራ ካላቫቶሳ አንተ ሁሉን አዋቂ ነህ አለው። አንተ ሁሉን ቻይ ነህ። አንተ ላንተ ሚሳንህ የለም አለ። ሃሌሉያ ዣላባርዶሲያ በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ ጠየቃት። እግዚአብሔር ሳራን ለምን ሳቅሽ? ለምን ሳቅሽ? ለምን ሳቅሽ አላት። ለምን ሳቅሽ? ለምን ሳቅሽ? በእውኑ ለእግዚአብሔር የሚሳነው ነገር አለን? ማራላዲያስ ኤራቦ ራራባሴ ራላራቦ ሼክሬቤዲና ማጋዶስ አባ አንስቅም። ሞኝነት አይመስለንም። አንተ ትችላለህ። በዓይናችን ስናየው የማይመስል ቢሆን ነባራዊ ሁኔታ እግዚአብሔር ሆይ ሌላ ቢያወራም ከዛም ያልፍ ቃል አለ ምናምነው፣ ከዛም ያልፍ ኃይል አለ ያንተ ምናምነው። ራሻ ካታቬና ማዶላ ባሪያ በማየት አንመላለስም። በእምነት አይናችን እናያለን። በእምነት አይናችን እናያለን። ሃሌሉያ
በእምነት ያየነውን በአካል እንወርሰዋለን። ሃሌሉያ። ማዶ ፕሬቬነ ጀደለ ፕሮቫና ማጋዶ ሼክሬቤዲያ የሚሳን ነገር እንደሌለ እናምናለን። ትችላለህ፣ መፈወስ ትችላለህ፣ ማዳን ትችላለህ፣ ነፃ ማውጣት ትችላለህ፣ ኢያሪኮን መስበር ትችላለህ። ሃሌሉያ። ጠላትን ማጥፋት ትችላለህ፣ የባዕድን ጭፍራ ማባረር ትችላለህ። ኢየሱስ ጌታ ነህ። ሃሌሉያ። ማዴቬና ማዶ በእምነት እንቆማለን። እግዚአብሔር ሆይ በፊትህ በእምነት እንቀበላለን ካንተ ድላችንን፣ ፈውሳችንን፣ የተስፋ ቃላችንን፣ ነፃነታችንን፣ ኃይላችንን። ከድካማቸው ይላል በእምነት በረቱ። ከድካማችን እንኳን በእምነት ባንተ ኃይል እንበረታለን። ሃሌሉያ። አማዴቬኖስ ይህ የእምነት መንፈስ ያገኘን በቃል ላይ የተመሰረተ እምነት፣ ማንነትን በመረዳት የተመሰረተ እምነት ዛሬ ውስጣችን በክርስቶስ ስም ይግባ። ሃሌሉያ። ወገኖች እምነታችንን በአይናችን የምናየው ነገር ላይ አናድርግ። እምነታችንን እግዚአብሔር በተናገረው ቃል ላይ እናድርግ። ነገሮች ለቃሉ ይሸነፋሉ እንጂ ቃሉ ለነገሮች አይሸነፍም። ስለዚህ የያዝነው የእግዚአብሔር ቃል ሁኔታዎችን ይለውጣል እንጂ ሁኔታዎች ቃሉን አይለውጡትም። ሃሌሉያ። ስለዚህ እምነታችንን በእግዚአብሔር ቃል ላይ፣ በእግዚአብሔር ማንነት ላይ፣ በችሎታው ላይ እናስደግፋለን። ሃሌሉያ። ማደኔ ማዶ ራሻ ካቫዱና ያመንነው የእግዚአብሔር ቃል ደግሞ ሁኔታዎቻችንን ይለውጣል። ያመንነው እግዚአብሔር ደግሞ ሰርከምስታንሱን ይቀይረዋል፣ በሽታውን ይፈውሰዋል፣ እስራቱን ይበጥሰዋል፣ ተራራውን ሜዳ ያደርገዋል፣ ሸለቆውን ይሞላዋል። ሃሌሉያ። ኢየሱስ ጌታ ነው። ማዴቬኒያሞስ። ስለዚህ ወገኖቼ ዛሬ እግዚአብሔር የሚፈልገው በእምነት ልባችንን እንድናበረታ ነው። እሱን በማመን ቃሉን በማመን የተናገረውን በማመን ሁሉን ቻይ መሆኑን በማመን ውስጣችን እንዲበረታ እግዚአብሔር ይፈልጋል። ሃሌሉያ። ላቫኖ ዴቬሬዴዲያስ ልጅ መውለድ በ90 ዓመት ለሳራ ከባድ ነው ሲገመት፣ ግን እግዚአብሔር ካለ ቀላል ነው። እጁ ድንቅ ይሰራል፣ ትልቅ ነው። ኧረ እሱ ትልቅ ነው እግዚአብሔር ከሁኔታ በላይ። ኧረ እሱ ትልቅ ነው እግዚአብሔር ከበሽታ በላይ። ኧረ እሱ ትልቅ ነው እግዚአብሔር ከሰይጣኖች በላይ። ያልታሰበ ነገር ያደርጋል በሞተው ነገር ላይ። ሃሌሉያ። ኢየሱስ ጌታ ነው። እኔ ማምነው ጨለማሽ ይበራል ያለኝን ነው። እኔ ማምነው ጠላትሽ ይመታል ያለኝን ነው። እኔ ማምነው ተራራሽ ይነዳል ያለኝን ነው። እኔ ማምነው ሸለቆ ይሞላል ያለኝን ነው። አላምንም ሁኔታን ሽናማማማሴ ኢየሱስ አዲና ማርዶ አላምንም ችግሩን፣ እግዚአብሔርን አምነዋለው ይሰራል ነገሬን። እግዚአብሔርን አምነዋለው ይከፍታል መቃብሬን። ዛሬ መቃብሮች ይከፈታሉ በኢየሱስ ስም። ዛሬ ያሪኮ ይናዳል በኢየሱስ ስም። ዛሬ ችግራችን ይቀልጣል። ተራራዎች በልዑል በእግዚአብሔር ፊት እንደ ሰም ቀለጡ እንደሚል ተራራ የሆነብን ነገር ከኢየሱስ የተነሳ ከስሙ የተነሳ ከኃይሉ የተነሳ ዛሬ እንደ ሰም ይቀልጣል። በሽታ ዛሬ እንደ ሰም ይቀልጣል። ችግር ዛሬ እንደ ሰም ይቀልጣል። ጠላቶቻችን ዛሬ እንደ ሰም ይቀልጣሉ። እስራት ዛሬ እንደ ሰም ይቀልጣል በኢየሱስ ስም። ኢየሱስ ጌታ ነው። ሃሌሉያ። ጃባዶራ ቬና ማቶሪያስ ማዲና ማጋዶስ ዛሬ ያዘነ ልብ ይወጣል። ዛሬ ከሐዘኑ ዛሬ የቆዘመ መንፈስ በዚህ በእምነት ኃይል ሊፍታፕ ይሆናል። ሃሌሉያ። ዛሬ ጨለማ ይገፈፋል ከሰዎች ላይ። ሃሌሉያ። የሞት መንፈስ ዛሬ ይመታል በኢየሱስ ስም። ሃዴሜሮ ካማርዳ ሻላማ ዶቫና ማዶስ የሞት መንፈስ በኢየሱስ ስም ይመታል። ራስ ካታቬና ማጆና ፕሬቬኒያ ማንቱ
ሞት ዛሬ ይገሰጻል በኢየሱስ ስም። በሽታ ህማም ዛሬ ይገሰጻል በኢየሱስ ስም። ደዌ ዛሬ በኢየሱስ ስም ይንከባለላል። ያዘኑ ዛሬ ይጽናናሉ በኢየሱስ ስም። መንፈሳቸው የደከመ ዛሬ በኢየሱስ ስም ሊፍት አፕ ይሆናሉ። ቬኖ ካቫዶስ ቤሪያዳ ሼሌ ብሮቫና ማሳ ነገር ይቀየራል። ነገር ይቀየራል። ነገርን የሚቀይር የእግዚአብሔር ኃይል አለ። ነገር ይቀየራል። ቀንበር ይሰበራል። እስራት ይበጠሳል። በሽታ ይፈወሳል። ኢየሱስ ክርስቶስ ጌታ ነው። እናምናለን። በማመን እንጂ በማየት አንመላለስም። ሃሌሉያ። እስራት ይበጠሳል ዛሬ። ሃሌሉያ። የከበደ ነገር ሁሉ በኢየሱስ ክርስቶስ ስም ሸክም ይንከባለላል። ሃሌሉያ። እናመሰግንሃለን እግዚአብሔር ሆይ በመካከላችን በጎነትና ቸርነት ስለሚገለጥ እናመሰግንሃለን። ከቃል ጋር ቃልን ባካፕ የሚያደርግ ያንተ መንፈስ ስላለ ቃሌም ስብከቴ መንፈስንና ኃይልን በመግለጽ ነበር ተብሎ እንደተጻፈ ከዚህ ቃል ጋር መንፈስንና ኃይል ስለሚገለጥ እናመሰግንሃለን። በዚህ ቃል ብዙ ድል፣ በዚህ ቃል ብዙ መጽናናት ስለሚሆንልን ተመስገን። እግዚአብሔር ሆይ ከፍ እናደርግሃለን፣ እናመሰግንሃለን፣ እናከብርሃለን። በዚህ በእምነት መንፈስ ተሞልተን መመላለስ ይሆንልን። በዚህ በእምነት መንፈስ ተሞልተን በየቀኑ መራመድ ይሆንልን። በዚህ በእምነት መንፈስ ተሞልተን ድል ማድረግ ይሆንልን። ይህ እንዲሆን በኢየሱስ ክርስቶስ ስም ጸለይን። በጌታ በኢየሱስ ስም አሜን፣ አሜን። ተባረኩ። ጌታ ይባርካችሁ። አሜን። አሜን። እግዚአብሔር ይባርክ። አሜን፣ ኢየሱስ ይባርክ። አሜን፣ አሜን። ምንም